ሰላም ውድ የቻናሌ ቤተሰቦች፣ ዛሬ በሚገርም ቪዲዮ ነው የመጣሁላችሁ። ምክንያቱም ዋልያ ምድራዊ እንስሳ ለሚመስለን ሰዎች በጣም የሚያስገርም ጉዳይ ነውና እስከ መጨረሻው ድረስ ተከታተሉት። አባታችን ቅዱስ ያሬድ ከአክሱም ተነስተው ወደ ሚትኮኮ ወይንም ወደ ሰሜን ተራሮች በሚገኙበት ጊዜ የተለያዩ መጽሐፍትን እንዲሁም የተለያየ ጓዞቻቸውን የሚያግዝላቸው ወይንም የሚሸከምላቸው እንስሳ እግዚአብሔር አምላክ እንዲያዝላቸው በጸሎት ወደ እግዚአብሔር ይማጸናሉ። በዚህም ጊዜ እግዚአብሔር አምላክም ለአባታችን ለቅዱስ ያሬድ ዋልያን ከገነት እንደላከለት ገዳማውያን አባቶችም መጽሐፍትም ያስረዳሉ። እና ይህ ዋልያ በሰሜን ተራሮች ብቻ የሚኖር ብርቅዬ እንስሳ እንደሆነ ይታወቃል። በየትኛውም የዓለማችን ክፍል አይገኝም። ከዚህም በፊት በግሪክ በተለያዩ ሀገራት ተወስደው ለማራባት ሙከራ አድርገው ነበረ። ነገር ግን አልተሳካም። ምክንያቱም ሊቋቋሙት አይችሉም። ቃል ኪዳን ስላለ በዛው በሰሜን ተራራ ብቻ ነው መኖር የሚችሉት። እንዲሁም ንጉሥ ቀዳማዊ ኃይለ ሥላሴም ወደ አዲስ አበባ ወስደውት ለማራባት ለማሳደግ ሙከራ አድርገው ነበረ። እንዳልተሳካላቸው ነው የሚነገረውና ይሄ ዋልያ ከቃል ኪዳኑ አንፃር ቅዱስ ያሬድ ከነበረበት ገዳም ከገደመበት በዛው አካባቢ ቅዱስ ያሬድን እያገለገሉ ሲኖሩ እንደነበር ይታወቃል። አሁንም በሰሜን ተራሮች አካባቢ ያሉ ገዳሞች አሉ። አንዱ አምሳለ ብሔረ ሕያዋን የሚባለው እንግዲህ አባታችን ቅዱስ ያሬድ ሞትን ካልቀመሱ ልክ እንደነ ኤልያስ እንደነ ሄኖክ ከሚባሉት በብሔረ ሕያዋን ከሚኖሩት ውስጥ አንዱ ናቸው ማለት ነው አባታችን ቅዱስ ያሬድ። እና ይሄም አምሳለ ብሔረ ሕያዋን በሚባለው ገዳም እየተመላለሱ ለመነኮሳት ለመናንያን እዛ ላሉ አባቶች እስከዛሬ ድረስ ቅዱስ ያሬድ እንደሚያስተምሯቸው ገዳማውያን ይናገራሉ ማለት ነው። እና እኔ በዚህ ታሪክ በጣም ተደንቄበታለሁ። በጣም ነው የተገረምኩት። እናንተም በአካባቢው ላይ የሄዳችሁ ትኖራላችሁ፣ በዛም በገዳም የሄዳችሁ ትኖራላችሁ እና እንደምታውቁት ተስፋ አደርጋለሁ። ቦታው ላይ ሄዳችሁ ከሆነ እናንተም እስኪ ሀሳባችሁን ከስር ኮመንት ላይ አስቀምጡልኝ። የአባታችን የቅዱስ ያሬድ በረከታቸው ረድኤታቸው አይለየን። ቸር ሰንብቱልኝ።